የሀገር ባህል ታላቅነት በገንዘብ ሳይሆን በመንፈስ የሚለካባት፣ በመሬቷ ቀይ ውሃ የሚፈስባት፣ ታጋሽነት በሕይወት ጨርቅ ውስጥ የተሰራባት፣ በተፈጥሮ ሀብት የታደለች፣ ነፍስን በሐሴት የሚሞሉ በርካታ ታሪካዊና ተፈጥሯዊ የቱሪስት መዳረሻዎችን አቅፋ ያዘች ከ1896 እስከ 1960 እንደ አውሮፓውያን አቆጣጠር ለ65 ዓመታት ያክል በፈረንሳይ ቅኝ ግዛት ስር የማቀቀችው ቡርኪና ፋሶን ለዛሬው መዳረሻችን አድርገናታል። ቡርኪና ፋሶ በህዝብ ቁጥር ብዛቷ ከዓለም 60ኛ ደረጃ ላይ የተቀመጠች ሶረኒ በመባል ስያሜ የወጣላቸው መልከ መልካም ወጣቶች ከሴቶች ጋር የግብረ ስጋ ግንኙነት እንዳይፈጽሙ የተከለከሉባት፣ ይልቁንም በሴቶች አልባሳትና የፀጉር አሰራር የሚያጌጡባት፣ በተለምዶ የሴቶች የሥራ ድርሻ የሆኑትን ስራዎችን የሚሰሩባት አስገራሚዋ ምዕራብ አፍሪካዊት ሀገር ናት። ሰላም፣ እንዴት ናችሁ ውድ የጃኬቲው ቤተሰቦች? በዚህ ቻናል ከሀገራችን ኢትዮጵያ ባሻገር የተለያዩ የአፍሪካና የዓለም ሀገራት የሚገኙበት አሳዛኝ፣ አስገራሚ፣ አዝናኝና አስተማሪ ክስተቶች የሚዳሰሱበት ቻናል ነው። አብራችሁን ስትቆዩ ስለ ምዕራብ አፍሪካዊት ሀገር ቡርኪና ፋሶ ሰምተው የማያውቁ አስገራሚ መረጃዎችን አስደምጣችኋለሁ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ፈረንሳውያኑ የፈረንሳይ የላይኛው ቮልታ ምን እያሉ የሚጠሯት፣ ለዚህ ምክንያታቸው ደግሞ በአገሪቱ ውስጥ የሚፈሱትን ጥቁር ቮልታ፣ ነጩ ቮልታና ቀዩ ቮልታ የሚባሉት የሶስት ወንዞቿን ስም መሰረት አድርገው ነበር። በ1968 ከፈረንሳይ ቅኝ ግዛት ስር ስትላቀቅ ስሟ የፈረንሳይ የሚለው ሸክም አራግፎ ሰሜናዊ ቮልታ ተባለ። የመጀመሪያው ፕሬዝዳንቷ ማውሪስ ያሜንጎ ነበሩ። ቡርኪና ፋሶ ዋና ከተማዋ ዋጋዱጉ የምትባል ሲሆን ከተማዋ የሀገሪቱ የአስተዳደር፣ የኢኮኖሚ፣ የባህልና ሌሎች መስኮቶች ማዕከል ናት። የቡርኪና ፋሶ ብሔራዊ ቋንቋ ፈረንሳይኛ ነው። በስራ ቋንቋ ሞሲ፣ ቢሳ፣ ዳይሉና ፉላ የተሰኙ ቋንቋዎች ጥቅም ላይ የሚውሉባት፣ አጠቃላይ ቆዳ ስፋቷ 274200 ካሬ ኪሎ ሜትር የሆነች በዓለም በቆዳ ስፋቷ 74ኛ ደረጃን የያዘች ሀገር ናት። የህዝብ ብዛቷም እንደ አውሮፓውያን የዘመን አቆጣጠር በ24 23 ሚሊዮን የሚጠጋ ህዝብ ያላት ቡርኪና ፋሶ ትሮፒካል የተሰኘው ዝናባማና ደረቃማ የአየር ጸባዮች የሚፈራረቁባት ሀገር ናት። በክረምት ወቅት እስከ 900 ሚሊ ሊትር የሚደርስ ከፍተኛ ዝናብ ያጋጥማታል። በዚህም የተነሳ በተደጋጋሚ ጎርፍ አደጋዎች ተጋላጭ ስትሆን ትታያለች። ምንም እንኳን በተፈጥሮ ሀብት የታደለች ሀገር ትሆን እንጂ በበጋ ወቅት እስከ 47 ዲግሪ ሴንቲግሬድ የሚደርስ ከፍተኛ ሙቀት በመኖሩ ድርቅ በተደጋጋሚ የተከሰተ ዜጎቿን ለረሃብ ይጋለጡባታል። ቡርኪና ፋሶ በተፈጥሮ ሀብት የታደለች ሀገር ናት። ወርቅ፣ ማግኒዥየም፣ ላይምስቶን፣ ማርብል፣ ፎስፌት፣ ፖሚስና ጨው ይገኙባታል። የሀገሪቱ ሳራማ መሬት ወይም ደግሞ ሳቫና ግራስላንድ ለተለያዩ የዱር አራዊቶች ምቹ ተፈጥሯዊ ቦታ እንደሆነ ይነገርለታል። ዝሆኖች፣ አንበሶች፣ ነብሮችና ጎሾች በስፋት ይገኙበታል። በዚች ሀገር ማውሪስ ያሜንጎ ወደ ስልጣን በመጡ ማግስት የቮልታ ዲሞክራሲያዊ ህብረት ከሚባለው የእርሳቸው ፓርቲ ውጪ ሌሎችን የሀገሪቱ ፓርቲዎች በሙሉ ከእንቅስቃሴ ያገዱ። ሌሎች ፓርቲዎች ጸረ ልማት፣ ጸረ ዲሞክራሲ ናቸው ብለውም ድስኩር አሰምተው ነበር ተብሎ ይታማሉ። በድርጊታቸው ያዘነው ፖለቲካዊ ተሳትፎ የታፈነበት ህዝብ በ1966 እንደ አውሮፓውያን አቆጣጠር ጀምሮ ተማሪዎች፣ የመንግስት ማህበራትና የመንግስት ሰራተኞች ሀገሪቷን ባድማና በሰልፍ አንቀጠቀጧት። የሀገርን መረበሽን ለማስቆም በሚል ሰበብም ጦር ሰራዊቱ በጉዳዩ ላይ እጁን አስገባና ህገ መንግስቱን አገደ፣ ፓርላማውን በተነ፣ ፕሬዝዳንት ያሜንጎንም ከስልጣን አባረራቸው። ከዚያ በኋላ ሀገሪቱ ምንም የተረጋጋና ሁሉን ያማከለ መንግስት ልታገኝ አልቻለችም ነበር። አንድ ወታደር በሌላው የተፈነቀለ እስከ 1987 እንደ አውሮፓውያን አቆጣጠር ድረስ ሌተናል ኮሎኔል ሳንጎሌ ላሚዛና ኮሎኔል ሳዬ ዜርቦ፣ ሜጀር ዣን ክላውድ ኦዌን ድራጎ፣ ካፒቴን ቶማስ ሳንካራ የሚባሉ አራት ወታደራዊ መሪዎችን አድርጋ አፈራርቃ ነበር። ቶማስ ሳንካራ ጠቅላይ ሚኒስትር ሲሆኑ ለውጥ ያስፈልጋል በሚል መፈክር ነበር ሀገሪቱ ለውጥ ያስፈልጋታል፣ ለውጡም የሚጀምረው ደግሞ ከስሟ ነው በማለት የሀገሪቷን ስም ከሰሜናዊ ቮልታነት ወደ ቡርኪና ፋሶ ቀየሩት። ስሙን የፈጠሩት ራሳቸው ቶማስ ሳንካራ እንደሆነ ይነገራል። ቃሉን ለማበጀትም ሞሬና ዱዌላ ከሚባሉ የሀገሪቱ ሁለቱ አቤት ቋንቋዎች አንዳንድ ቃል ተውሰዋል። በሙሬ ቋንቋ ቡርኪና ማለት ሐቀኛ ሲሆን ፋሶ ደግሞ በዱዌላኛ አባት ሀገር ማለት ነው። እነዚህን ሁለት ቃላት አገጣጠሙና ቡርኪና ፋሶ አላት፣ የሐቀኞች ሀገር ማለት ነው። ይሁን እንጂ የቶማስ ሳንካራ መንግስት ብዙም አልከረመም። በ1987 በካፒቴን ብሌስ ካምፖሬ የተመራ መፈንቅለ መንግስት ቶማስ ሳንካራን ገድሎ የመፈንቅለ መንግስቱ መሪ ብሌስ ካምፖሬን የሀገሪቱ ፕሬዝዳንት አደረገ። ከ1987 ጀምሮ እስከ 2014 ድረስ ካምፖሬ ሀገሪቱን ህዝቧን እንደ ሰም አቀልጦ እንደ ገል ቀጥቅጦ ገዛቸው። በቅርቡ የ36 ዓመቱ ኢብራሂም ትራኦሬ እየመሯት ትገኛለች። ትራኦሬ ስልጣን በያዙ በአጭር ዓመታት ውስጥ ቡርኪና ፋሶን በኢኮኖሚና ሌሎች መስኮቶች እየለወጧት እንደሚገኙ ይነገራል። ወደ ስልጣን ከመጣ በኋላ ወደ ሀገሪቱ የሚገባውን የሴፍቲኔት እርዳታ በማስቆም ሀገሪቱ የነበረባትን ሙሉ በሙሉ ከፍሎ ከዕዳ ነፃ ሀገር አድርጓታል። ወደ ስልጣን እንደመጣ የመጀመሪያው እርምጃ ፈረንሳይና
ምዕራባውያን ከነ ዲፕሎማቶቻቸው ከነ ሰራዊቶቻቸው ቅሬን ጨርቄን ሳይሉ ተጠራርገው እንዲወጡ ማድረግ ነበር። ይህን አርአያ በመከተል ሌሎች አፍሪካ ሀገራትም ምዕራባውያን አይናቸውን ላፈር ብለው እያስወጡ ሲሆን አሁንም ለማስወጣት እያኮበኮቡ ያሉ አፍሪካዊ ሀገራት አሉ። ቡርኪና ፋሶ በኤሌክትሪክና በፀሐይ ኃይል የሚሰራ መኪናዋ በራሷ ምርት በራሷ ባለሙያዎች አምርታ ለገበያ አቅርባለች። የቡርኪና ፋሶ የውጭ ንግድ ከነበረበት 2.2 ቢሊዮን ዶላር በ2011 እንደ አውሮፓውያን አቆጣጠር ወደ 754 ሚሊዮን ዶላር አሽቆልቁሎ ነበር። በዚህ ደግሞ በሀገሪቱ ተከስቶ የቆየው አለመረጋጋት እንደ ዋነኛ ምክንያት ይነሳል። በዓለም አቀፉ ባንክ IMF መረጃ መሰረት የሀገር ውስጥ ምርት እድገቷ 92 ቢሊዮን ዶላር ደርሷል። ምናልባት ወደዚህ ሀገር ቢሄዱ ሊጎበኙ ከሚገባቸው ቦታዎች መካከል ሪዘርዴና ዜንጎ የተሰኘው ዞኖች በስፋት የሚገኙበት ፓርክ፣ ጥንታዊ ቅርጻ ቅርጾች የሚታዩበት ሲምፖዚየም፣ የኦጋዶጎ ገበያ፣ የኦጋዶጎ ካቴድራል እና ሌሎች ቦታዎች ይገኛሉ። በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በቡርኪና ፋሶ ሞሲ ቤተ መንግስት ውስጥ የሶረኔ በመባል ይጠሩ የነበሩት ከመልከ መልካም ወጣቶች መካከል የሚመረጡት ወንዶች በሴቶች አልባሳትና የፀጉር አሰራር የሚያጌጡ በተለምዶ የሴቶች የሥራ ድርሻ የሆኑት ስራዎች የሚሰሩ ነበሩ። ሶሬኔዎች ከሴቶች ጋር የግብረ ሥጋ ግንኙነት እንዲፈጽሙ አይፈቀድላቸው ነበር። ሆኖም እድሜያቸው ለጋብቻ ሲደርስ ሹማምንቱ ሚስት ሊሰጧቸው ይችላሉ። በዚህ ሁኔታ ልጅ ከወለድና የመጀመሪያው ልጅ ወንድ ከሆነ እንደ አባቱ ሶሬኔ የሚሆን ሲሆን ሴት ከሆነች ደግሞ በሹማምንቱ ለሶሬኔ በምስትነት ትሰጥ የነበረባት ሀገር ናት። ወደ ጃኬቱ ቤተሰቦች ምዕራብ አፍሪካዊትን ሀገር ያስቃኘንበት ፕሮግራም በዚህ አጠቃለን። በቀጣይ በሌሎች ሀገራት ቅኝት እስከምንገናኝ ቻናላችን ሰብስክራይብ እና ቪዲዮን ላይክ በማድረግ ቤተሰብነታችሁን አጠናክሩ። ሰናይን ሁሉ ተመኘሁ።